የዛሬ 5 ዓመት እንዴት ወደ ተረገመ የትዳር ህይወት እንደገባው ላጫውታችሁ። ሰላም እንዴት ናችሁ? የተረገመ የትዳር ህይወት ወደምለው ከመግባቴ በፊት የራሴንና የቤተሰቦቼን ህይወት ለመለወጥ ከዛሬ 7 ዓመት በፊት ሀገሬን ትቼ ወደ አረብ ሀገር ሄጄ ነበር። እዛም ሄጄ ነገሮች ባሰብኳቸው ልክ ባይገፉና ባይሳኩም ከነበርኩበት ይሻላል በማለት ተፍጨርጭሬ የተወሰነ ነገር ለራሴ ከሰበሰብኩኝ በኋላ እዛው ባለውበት አንድ ቀላ ረዘም ያለ መልኩ የሚያምር ወንድ በፌስቡክ ተዋወቅኩኝ። ከሱም ጋር እየተግባባን ጓደኝነትን እያጠነከርን መጣን። በስተመጨረሻም የፍቅር ጥያቄ አቀረበልኝ። በጣም እንደወደደኝና ሊያገባኝም እንደሚፈልግ ነገረኝ። እኔም ከነበርኩበት የስደት ህይወት እንዲሁም ደግሞ የብቸኝነት ህይወት ለመላቀቅ ብዬ እሺ ያልኩትና ብዙም ሳልቆይ ወደ ሀገሬ ተመልሼ መጣሁ። እርሱ የሚሰራ የነበረው አዲስ አበባ ሲሆን ስራውን ፖሊስ ነበር። ታዲያ ሀገሬ መጥቼ ብዙ ሳንቆይ ወደ ትዳር አመራን። በእርግጥ እርሱም ብዙ ገቢ ስለሌለውና እኔም የሰበሰብኩት ለዛ በቂ ስላልነበረ የሰርግ ድግስ አላዘጋጀንም ነበር። ሁለታችንም ተስማምተን ባለው ነገር ተቻችለን እንኖራለን ብለን እንዲሁ በደፈና ወደ ትዳር ህይወት ገባን። ታዲያ አዲስ አበባ በነበርንበት ጊዜ የነበረን አቅምና የኑሮ ውድነቱ ስላልተመጣጠነ ወደ ሐዋሳ ለመሄድና እዛ አብሮ ለመኖር ወሰንን። ሐዋሳ እንደገባን ባለ 1 መኝታ ክፍል ተከራየንና ኑሯችንን መኖር ጀመርን። ነገር ግን በትዳራችን ጥቂት ወራቶችን ብቻ ብናስቆጥርም ነገሮች ቀድሞ እንደነበሩት መሆን ሳይችሉ ቀርተው ይባስ እየተባባሱና ቀስ በቀስ ግጭት፣ ጥልና በመካከላችን ክርክር የተፈጠረ መጣ። ለኔ በቂ ጊዜ አይሰጠኝም ነበር። ፍቅር የሚባል ጭራሽ አልነበረም። ስራ ላይ ውሎ መጥቶ አብሮኝ ከማምሸት ይልቅ ውጪ ላይ እስከ ሌሊቱ 6 ሰዓት 7 ሰዓት እያመሸ እየጠጣና እየሰከረ ይመጣ ነበር። እነዚህ ነገሮች ተባብሰው ጭራሽ እየሰከረ በመጣ ቁጥር እኔ ላይ የቃላትና አካላዊ ዱላ እያሳረፈብኝ መጣ። ምናልባት በጊዜ ሂደት ይስተካከላል እያልኩኝ ፍቅሬን አስበልጬ የነበረውን ነገር ለመቋቋም ሞከርኩኝ። ነገር ግን ሁኔታው እጅግ በጣም አሳሳቢ የሆነና እየተባባሰ መጣ። ታዲያ እንደተለመደው ከዕለታት አንድ ቀን ከሌሊቱ 6 ሰዓት ገደማ አካባቢ አምሽቶ እጅግ በጣም ሰክሮና ጠጥቶ ወደ ቤት መጣ። መጥቶም ምንም ባላረኩት ባላጠፋሁት ነገር እየሰደበኝ እጅግ በጣም በኃይለኛው እየመታኝና ቀበቶውን እንዲሁም ደግሞ የፖሊስ ዱላ አንስቶ በኃይል እየደበደበኝ መጣ። ታፍኜ ብዙ ጊዜ ጎረቤት ሳያቅ አቆይቸው የነበረውን ድምፄን አሰማውኝና እየጮኩኝ በስተመጨረሻም እኛ ተከራይተን እንኖር የነበርንበት ግቢ ተከራይተው የሚኖሩት የለቅሶዬን ድምጽ በመስማት ወደ ቤታችን መጡ። ነገር ግን እነዚያ ጎረቤቶቼ የለቅሶዬን ድምጽ ሰምተው የመጡት በመታኝና በቀጠቀጠኝ ዕለት ሳይሆን እርሱ እንደፈለገ ደብድቦኝና ከባድ አካላዊ ጥቃት አድርሶብኝ ራሴን ስቼ በማግስቱ እቤት ቆልፎብኝ ከሄደ በኋላ ስነቃ በሰውነቴ ላይ ተደብድቤ በተሰማኝ ስሜትና ቁስል ነበር። ታዲያ እነሱ ድምፄን ቢሰሙ እንኳን በሩን መክፈት አልቻሉም ነበርና እጅግ በጣም ተጨነቁ። በስተመጨረሻም እንዴትም ተረባርበው በሩን ለመክፈት ቻሉ። ከዛም ሳሎን ላይ ተቀምጬ እያለቀስኩኝ ደረሱና ሁሉንም ነገር ጠየቁኝ። እኔም ያለውን ነገር በሙሉ